ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ የሰሞነ ሕማማት የመጀመሪያው ሳምንት ያለው ሰኞ አንጾተ ቤተ መቅደስ እየተባለ ይጠራልና ይህን በተመለከተ አንዳንድ ነገሮችን ለመናገር ነው የመጣሁት ማለት ነው። አንጾተ ቤተ መቅደስ ስንል ምን ማለታችን ነው የሚለውን እንመልከተው። እንግዲህ በውስጡ ያለን ቆሻሻ መጥረግ ሳይሆን በልቡናቸው የቆሸሹ ሰዎችን ከቤተ ክርስቲያን ውስጥ የማስወጣት ጉዳይ ነው። እንደምታውቁት ቀደም ሲል ባለው ሳምንት ምኩራብ ላይ ቤተ መቅደስ ውስጥ የሚሸጡ የሚለውጡትን ገበታቸውን እንደገለበጠባቸው፣ እንደዚሁም ደግሞ በሬ የሚሸጡትን እየገረፈ እንዳስወጣ፣ ርግቦችንም ሁሉ ከቤተ መቅደስ ውስጥ እንዳባረረ እናውቃለን። በዚህኛው ሳምንት ግን ስንመለከት አንጾተ ቤተ መቅደስ ላይ የሚሸጡትን በራሱ ነው ያስወጣቸው። የሚሸጡትን በቤተ መቅደስ የሚሸጡትና የሚለውጡትን አስወጣቸው ነው የሚለው። ለምን ቢሉ ቤተ ክርስቲያን መሸጥና መለወጥ የተቋቋመችለት ዓላማ ስላይደለ ነው። ቤተ ክርስቲያን የተቋቋመችው የእግዚአብሔርን ምስጢር ለምዕመናን በመግለጥ ያመኑትን አጥምቃ ዘለዓለማዊ ሕይወት እንዲኖሩ ማስቻል ነው የቤተክርስቲያን ዓላማዋ። የቤተክርስቲያን ተልእኮም ይሄ ነው። ስለዚህ ከቤተክርስቲያን ተልእኮ ውጪ የሚኖሩትን ሰዎች አስወጣቸው ነው የሚለው። የእኔ ጥያቄ ግን ዛሬስ በዚህ ዘመን ቅድስት ቤተክርስቲያንን ያለ ዓላማዋ የሚያኖሯት፣ ያለ ተልእኮዋ የሚያኖሯት፣ በውስጧ ለንግድ ብቻ የተሰበሰቡ ሰዎች የሉም ወይ የሚለውን በደንብ እንድናየው ፈልጋለሁ። በብሉይ ኪዳን ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል ይላል። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 7 ላይ ይህንን ኃይለ ቃል እናገኘዋለን። አይሁድ ይህንን ቃል አላነበቡትም ለማለት ከባድ ነው። ጸሐፍት ፈሪሳውያን፣ በወቅቱ የነበሩ ሰዱቃውያን በተለይ አላነበቡትም ማለት ይከብዳል። ነገር ግን በተለይ ሰዱቃውያን ከመንግስት ጋር በወቅቱ ካለው አስተዳደር ጋር ካላቸው ግንኙነት የተነሳ ለቤተ ክርስቲያን አገልግሎት ከመወገን ይልቅ ለራሳቸው የሚጠቅማቸው ጥቅም ላይ ያተኩሩ ነበረ። ዛሬስ እንደዚህ ያለ ሰው በቤተ ክህነት ውስጥ በቤተ ክርስቲያን ውስጥ የለም ወይ የሚለው መልስ ይሻዋል። ዛሬ ግን እንደዛኛው ቀን ተገርፎ የሚወጣ ሰው ላናይ እንችል ይሆናል፣ ወይም ከላይ ሲገረፍ ላናየው እንችላለን። ከላይ አላየነውም ማለት አልተገረፈም ማለትም አይደለም። በወንጌል ግን እንዲህ ተብሏል። እንክርዳዱን በስንዴ መካከል ሐዋርያት ባገኙ ጊዜ እስከ መከር ጊዜ ተዉት አትንቀሉት ብሏልና የመከር ጊዜ ይመጣል። የመከር ጊዜ መጥቶ ወደ እሳት ከመጣላችን አስቀድሞ ነገር ግን ራሳችንን ማስተካከል ግን ይገባል። ቤታችንን ማስተካከል ይገባል። ቤት ማስተካከል ለራስ ነው። ቤታችንን ስናስተካክለው የተሻለ ከእግዚአብሔር ጋር ያለን ግንኙነት ያማረ ስለሚሆን ማለት ነው። ስለዚህ ቤቱ የጸሎት ቤት ናት። ቤቱ የመዳኛ ቤት ናት። መድኃኒት የሚገኝባት ናት። እሱ ራሱ እንደተናገረ የሚቃጠለውን መስዋዕት ሌላም መስዋዕት የሚሰዋባት ቤት ናት ይላል። እንግዲህ የአዲስ ኪዳኗ ቤተክርስቲያን ደግሞ የክርስቶስ ስጋና ደም የሚፈተትባት፣ የሚቆረስባት፣ የሚቀዳባት ቤት ናት። ስለዚህ ሕይወትን የምትሰጥ ዘለዓለማዊ የምታደርግ ዘለዓለማዊ የሚያደርግ ምስጢር የሚፈጸምባት የእግዚአብሔር ማደሪያ ታቦት የሚገኝባት ከዛም በላይ ደግሞ የቅዱሳን አንድነትና ህብረት የሆነች ተጋድሎ የሚፈጸምባት ኃይል ከአርያም የሚወርድባት ቤት በመሆኗ ለዚያ ዓላማ እንድትሆን አድርገን ልንኖርባት እንደሚገባ ልናውቅ ይገባል ለማለት እወዳለሁ። ወስብሐት ለእግዚአብሔር።